ወይስ በአደባባይ? አሁን ስማኝ፣ በተጠና ስማኝ። አንተ እዚህ ውስጥ በጣም ብዙዎቹ ሴት ናቸው። አሁን ሴቶቹ ምን ብለህ ታከሽፍብናለህ ነው? አየሩን ገብቶሻል አይደል? ካወቁብን ችግር ነው፣ አይወለድም። ጥሩ አይመጣም። ጥሩ እኛ በውስጥ አውራ በቃ መጠየቅ ያለብን። ለማንኛውም ናቲ ፎሎ ካላረከው ፎሎ አድርገው። 80 ሺህ ጀመው 100 ነው 100 ሰው ነው የቀረው። 80 ሺህ እንግባ። 80 ሺህ ናቲ አውቶሞቲቭን ፎሎ እያደረጋችሁ ወይ ናቲ። መጀመሪያ ስለ ሴቱ ከማሰብ በፊት እሷን አንጣት። መንገድ ላይ ናት እየመጣች። አላምንም አለኩ ከኛ ቢደብቅ ወጣለት አይተዋል። የሆነ ቪዲዮ አይተሻል መቼም ሼር አድርጌልሻለሁ። ያ ቤቱ ራሱ ሄድ ነበር ያየሁበት ቤት። ሲጀመር ኤአይ ነው ያ ሰዎች እናንተን ጓደኞችን ለመሸወድ ያንተ ፊት እኮ አይደለም በኤአይ በምንም እኮ አይመጣም። እንዴት ብለን ነው የምናምነው? ደፋር ነው በጣም በእናትህ። ኤአይ ናችሁ የምታምኑ ንገሯቸው። ኤአይ በሉ። ከአንተ ከተራራ ላይ ራሱ አትሳትም እኮ ደህና ነገር ደግሞ እኮ እኔ ደብቃችኋለሁ ታበላጥሩ ነበር እኮ ደህና ነገር እንኳን እኔ እኮ በዚህ ሁሉ ሰው ፊት አላዋርደው ብዬ ነው እኮ። ኧረ ልክ ልኩን ንገረው። እኔ ታገኘኛል። አሁን ከነገ በኋላ ለአንድ ወር የለውም ይታገኘኛል። ለአንድ ወር የለውም ብቻዋን አደራ እላቸዋለሁ ብሎ ከሚስትየዋ ጋር አደራ እያልኩ ነው። አላውቅም ብቻዬን ነው የምሄደው። ሚስቴንም ልጄንም ሰጥቻችሁ ነው የምሄደው። እኛ ሚስት ያለ ነው። እንደዛ ነው ነገሩ። ሂዱበት። አረ 100 ሰው በእግዚአብሔር አንዴ የናቲን ፕሮፋይል እየነካችሁ ፎሎ ያላላችሁት ፎሎ በሉት። ሰርፕራይዝ አለ 80 ሺህ ከገባ ጨርሻለሁ። ሰርፕራይዝ አለው ነገ ፎሎ ብላችሁ ወደ ናቲኑ ፎሎ በሉ ይሻላል። አይ ችግር እውነት ችግር የለውም። ሲጀመር ገና ለገናው የሴት አወላለድ አስተማሪ ሚፍታኪንም ሁለቱንም ፎሎ ያላላችሁ ካላችሁት እህቶቻችን ወንድሞቻችን ፎሎ አድርጓቸው እስቲ። ያ በእናትህ 80 ሺህ ግባ። ከታች ያለው ልጅ 100 ሰው ነው የቀረው ወይስ ቀርቦ ነበር ነው? ለ9 ምንድን ነው 79,900 ለመግባት ብሩክ እኮ አይቁጠር ቁጥር እንደምሰይፉ አያውቅም። ቅርታ ስለተደረገ የሚቀየር ነገር የለም። እንደማስወርድ አታውቅም እንዴ? ወያ ያለ ውረድ። ማን ያዳምጣል? ማዳምጥ ነው እንዴ የሚመስልህ? አይዞህ በቅድሚያ እመን። በቅድሚያ ስታመን ነው ምናምን። አሁን ፎሎ አድርጉት ይሄንን። አንቺም ካፈላሽ አስወርድሻለሁ። ፎሎ አድርጉ። ምን ቦታይ ምን አቅማለን ብለን አሁን መጥቶ ከስር ይሳደባል። ዝም ብለህ ጠብቀው። ከዛ ሚፍታ ደግሞ የማትገመሱን ሰውን ኮሜንት እንዳትጽፍ። ፎሎ ያላላችሁት አንዴ 100 ሰው ፎሎ ናቲ 80 ሺህ እናስገባው። በእግዚአብሔር ደርሰናል እኮ ደርሰናል። ስንት ደረሰ? 79 ሺህ ስንት ማየት አችልም። 80 ሊገባ ነው። ትንሽ ነው የቀረው። ምንድን ነው ኮፍያ መሰለኝ? ና እሺ ግባ ና። ደለልሽ ማለት ነው በኮፍያ። ኧረ ብለሽ አንበሳ ነገር ብለቂ ደግሞ እኮ ቤቱን ለቅልሃለሁ፣ እወጣልሃለሁ። ኮፍያ ሰጥቼ ገዝት ልግባ? አይ ጌታዬ ሆይ በኮፍያ ዛሬ ምር መስሏቸው የኮፍያ ማለት እንዳይለቁ ይደገማል እኮ። አይ ለናቲም ላለብሰው ነበር፣ ግን ምኑ ላይ ኮፍያው። ናቲ 80 ሺህ ገብተሃል። ያራዳ ልጅ ኮንግራ። አመሰግናለሁ። ፋሚሊ ጨረቃ ፋሚሊ አሁን እኔን 65 ሺህ ታስገባኛለህ እንዴ ነው ጥያቄው? እኔን 65 ሺህ ታስገባኛለህ እንዴ ነው ጥያቄው? አመሰግናለሁ። 65 ሺህ ማለት የነበረውን በቃ እዚህ ውስጥ እኮ አብዛኛው ፎሎ ያለ አለ። አሁን 65 64 ላስገባህ ይችላሉ። እሺ 64 ታስገባኝ። እሺ ሌትስ ጎ። ታይም የለኝም። እስቲ አሁን ቅመሜ እስክትመጣ ቅመሜ መምጣት አለባት። ለምን ከ50 ሲል ቅመሜ ትመጣለች። ገብቶሻል አይደል? ኦኬ ከ50 እስኪል ፎሎ አድርጉት። ፎሎ ያላላችሁ ሰዎች ሚፍታን ፎሎ አድርጉት።
ሚፍታን ፎሎ በማድረጋችሁ የምጠቀሙት ምንም ነገር የለም። እውነቱ ስነግራችሁ ግን ፎሎ አድርጉት። ፎሎ ባትደረግ እኮ ይሻላል እኮ ሚፍታ። ለዛ በየቦታው ከምትያዝ አደጋ ውስጥ ከምትገባ ያገኘዋል። ይሄ ልጅ ሚፍታ አይደል ትገኛለህ። እኔ እውነት እንደዚህ ብላችኋቸው እንዳያምኗቸው አድርጉት። 64 እናስገባው። ከ50 ሲል ይወጣል 7 300 ነው የቀረን። 300 ሰው ከ3003 አብዛኛውን አንቺ ፎሎ ይቻላል ነው የምልህ አንተ 100 ሰው ጨመርን እኮ እና ዝም ብለን ነው እንዲህ የምንመስለው ወያላ ዋንጫ ከበሉ በኋላ ማለት ነው ናቲ በየቦታው ወያላ ነው፣ ወሬ ሁሉ ወያላ ነው። አሁን አቅም አላቸው አትናገራቸው ብንልስ ምን ይገርማል? ምንም የዋንጫ ባለቤት ነና። ለነገሩ ዛሬ ቋጠርኩልህ ለማይረባ ሰውዬ፣ ሽማግሌ ሰውዬ እሱ ያናዳል። እሱ እንኳን እድሜው ገፍቷል። እኔ ማምኛለሁ በዛሬው ጨዋታ ባይዘው የአርጀንቲና ነው የሚደግሙት። ዋንጫ እንበላለን። አረ ፍራንስ ነው አጀማመሩ ጥሩ ያልሆነ ቲም አንድ ነው ያጣላል። በእናትህ ሂዱበት። አንድ 300 ሰው በእናታችሁ በቃ እነዚህ ላስወጣቸውና ቅመሜን እንዳመጣ። ሚፍታህ ደግሞ ኪ ካልክ እኮ ኪ ምን ይሰራልናል? አልገባኝም። ሚፍታህ በምን ልትመሰል ይችላለን? ሚፍታህ ድብቁ ሰው ተደብቆ ሴት ሚፍታህ ላጤው በሚለው ነው የሚያውቁኝ። ላጤው ላጤ ለዛ ነዋ። ላጤ ስለሆንሽ ነዋ የምትመግብ። ላጤ እኮ ጉርሻ ደስ ይላል። አጎራረስሽ፣ አሳሳቂሽ። ጉርሻ የኢትዮጵያዊነት ባህላችን ነው። ልትል ነው ልጅቷን። እኔ አሁን ብሩኬ ሌላም ሰው ባጎርስ ዝም ብለህ እንደዚህ ነው የምትለኝ ማለት ነው? እኔ ሌላ ሰው አይመለከተኝም፣ አያገባኝም። ስታጎርስ አይቼ አላቀም አስቧል ማለት ሌላ ሰው ለማጉረሱ ሌላ ሰው ይላል። ደግሞ ምን ልታመጣብኝ ነው? በየቦታው ነው ማጎርሳቸው። እንግዲህ ሴት እህቶቻችን አንድ ቀን ሚፍታህ የሚባል ጥቁር ሰው ከሩቅ ስታዩት ታውቁታላችሁ። መንገድ ላይ ካገኛችሁ ትሩጡ። በቃ አያዋጣችሁም። ይጀነጅናችኋል፣ የሆነ ነገር ይጠባብሳችኋል። በቃ ናቲ ኮርስ ሰጥተሽዋል። የታወላለ ድምሳ ሌላም ነገር ኮርስ ሰጪያለሽ እንዴ? አረ በፍጹም ምንም የሰጠሁት ኮርስ የለም። እኔ ናቲ ነው ያስተማረኝ ወንድሜ። እንዴ ወዴት? አረ ሙሉት ቤቴ ይፈልግልኝ። 5 ደቂቃ አለ። 50 ሴት ትወጣላችሁ ሁለታችሁ። የናቲም ጨርሰናል። በጣም ነው ነገ እንግዲህ ከሀገር ስወጣ ቪዲዮ ሰራላችኋለሁ። ጠዋት እለቅላችኋል። አየር ላይ ስገባ አመረርክ እንደ የት ልትሄድ ነው? አውሮፕላን ላይ እንግዲህ በስንት ዓመት ልገባ ነው እና ትናፍቀኛለህ ናቲ። ለብሩክ አሳልፈህ ብቻዬን ልተወኝ ነው? አንተ ብቻዬን ማለት እኔ ሚስት ያለኝ ሰው ነኝ። አንተ ወይ ግልጽ አላደረግ ምንንም ማናቀሰው ለብሩክ ብቻዬን ይላል እንዴ? በየመንገዱ እየዞርክ እያጎረስክ ብቻዬን አለ እንዴ? ስለምን ጉርሻ ነው የምታወሩት? ጉርሻ መንታይ ይሰራ ነበር እንዴ? እዛ ፍለው አካባቢ በፊት ጉርሻ የሚሸጥበት ቦታ ላይ ይሰራ ነበር። የልጅ ልምድ ነበረው። ምን አውቄ ደግሞ ኧረ መንታይ እኮ ነው ምናምን ይላል እንዴ? አንተ እናትህም አክስትህም የአክስትህም ልጅ ከእናንተ ቤት ይወጡ። አንተ እኮ ከእነሱ ቤት አይደለም። ምንም መንታ የለም ሲጀመር። እንዳንተ አይነት ልጅ ደግሞ አይችሉም። እኔ ሲጀመር አንተ ነህ ወንድሜ ማኔ ጌታዬ አላቀህም፣ አታቀኝ። ምን አይነት ወንድም አይደለሁም። ካላመንክ ሙሽዬን ጠይቅ። ኖ ሞር እና እሱ ያጎረሰው ልትል ነው። ሮስት በከለር ነው የሚገጭሽ። ፎሎ አርጉት። ከ54 አይሄድም እንዴ? ሚጣ እንዴት እንደምታይ ብታይ እንዳደነግጥ ነገር አስፈ ነው በላት።
ፈጣሪ ሲረዳት ዛሬ በህልሟም እንዳይመጣ ምናምን ቪዲዮ አላበራም። ካበራም አስወጣዋለሁ። ቪዲዮ የወንድሜ ልጅ ልትሳቀቅ አይገባም። እውነት ነው። መጀመሪያ ለነገሩ 64,000 ልግባና ቪዲዮ ያበራለሁኝ። ሚፍታጣቶች ያምራሉ፣ በጣም በጣም ያምራሉ። የሚፍታጣቶች ማን ነው እሱ ደግሞ? የትኛዋ ነች ስቶሪ ያረካት? አሁን እስቲ ይሁልኝ ጉዱን ግቡና ኢንስታግራም ላይ ይህን ቪዲዮ ሳይኮ እኔ ግን እንደዚህ መስራት እንደማልችል ታውቃለህ። እንደዚህ አይነት እጅ በተለይ በግራ እጅ ናቲ ተው፣ የማይመስል ቀልድ ማርያም ስነስርዓት በአላህ ናቲ በራሱ ላይ ይገበራል። አረ ፎሎ አርጉና ላስወጣቸው እነዚህ ልጆች በእግዚአብሔር ፎሎ አርጉ። እንዲህ ናቲ አንዳንዴ እኮ ያስጨንቀኛል ወላሂ። ናፍቃናለች እህታችን ትምጣልን። እኔ ወሬ ያልገባኝ ለጣትም ፊልተር መጠቀም ጀመርክ? የፊልተር በቃ ብሎን ከልጅቷ ነው ከአንተ ነው ችግር። መልስልኛል። እኔ እንደዚህ እንድትለኝ አልፈልግም ቡቡዬ። እና እንዴት ስንት ነገር እናደርጋለን። ልክ አይደለም ልበልህ። እኔ እራሴ ትዝታ ያለብኝ ሰው ነኝ። አንዴ ዝም በሉ ነገር ላሰማችሁ። ኧረ ተው ናቲ፣ ወያለው ይሄን ድምፅ ብሩክ ለምዶ የፈጣጠነ እንትን እንዲል ነው። ታዲያ ወደ ትዳር እያለ መተኛቱ ነው ሌሊቱ። የለም ይኸውልህ እስካሁን ሲንግል ነኝ ገለመሌ ስትል ቆይተሃል። ብዙ ቃል አለብህ። የድሮ ፍቅረኛ ቃል ያስገባች የልጅ ስም አለ። እቺ ልጅ የሆነ የምታምኑን እመን። አትጨቃጨቁብን፣ ሰላም ፍጠሩና አምጣት። ወልዳችሁ ገላግሉን በቃ። ከዛ ስሙ ኧረ ይሄ 50 ደቂቃ መቼ ነው የሚሆነው? አሁንስ ሀይሚን አፈቀችኝ። እኔም ሀሳብ እንድንቀይር እህቴ ሮዛ ነች ራዛ እና አንቺ ደግሞ የትኛዋ ነች ትላለህ? ራዛን። ኧረ ምርጥ እህቴ ናት ራዛን። እህትህ የአንተ እህት ገና 1 ዓመት ያልሞላት ልጅ መሆኗን ነው የማውቀው። 5 ወር ያልሞላት ልጅ የአንተ እህት። እኔ እህቶቼ ብዙ ናቸው፣ በጣም የምወዳቸው እነሱም የሚወዱኝ። ራዛና ተይ